በዚህ ቪዲዮ ፍቅረኛሞች የሚሰሩት ከባድ ስህተት ምንድነው የሚለውን እነግራችኋለሁ። የሆኑ ጥንዶች ፍቅር ከጀመሩ በኋላ እያወቁም ሆነ ሳያውቁ የሆነ ስህተት ይሰራሉ። በዛም የሚፈልጉትን የሚወዱትን ሰው ሊያጡ ይችላሉ። ስለዚህ እነዚህ ስህተቶች፣ እነዚህ ከባድ ነገሮች ምንድናቸው የሚለውን እነግራችኋለሁ። የመጀመሪያው ሚስጥር አለመናገር ነው። አንድ ሰው ፍቅር ጀመረ ወይም የፍቅር ጓደኛ ያዘ ማለት የሚጨነቀውን ለጓደኛው ያጋራል፣ ሚስጥሩን ይካፈለዋል፣ ሁሉንም ነገር አብረው ያወራሉ። ከብቸኝነት ሁሉንም ነገር ወደ መጋራት ይሄዳሉ ማለት ነው። ከራሳችሁ ከፍቅር አጋራችሁ ውጭ ለሌላ ሰው እየሄዳችሁ ስለ ፍቅር አጋራችሁ ወይም ስለ ባላችሁ እየሄዳችሁ የምትናገሩ ከሆነ ህይወታችሁ ላይ ከባድ ችግር እንደሚፈጥር ልነግራችሁ እወዳለሁ። ለምሳሌ አንድ ሰው ከፍቅረኛው ጋር የሆነ ነገር ሲያደርግ ሄዶ አይ እንደዚህ አድርጌያለሁ እኮ እንደዚህ ያደረግኳት እያለ ያወራል። እኔ ለምሳሌ የገጠመኝን ልንገራችሁ። ከፍቅረኛው ጋር አብሮ ባደሩ ጊዜ ዛሬ እኮ ሴክስ አደረግን፣ ዛሬ ተሳሳምን፣ እንደዚህ ያደረግን እኮ ቴክስት እኮ ጻጻፍን፣ ወዳለሁ አለችኝ እኮ ምናምን የሚል ነገር ሲያወሩ እሰማለሁ። እና እንደዚህ አይነት ነገር በሴቶችም ሆነ በወንዶች ይህን ነገር ባታደርጉ መልካም ነው። አንደኛ ይህ የምታጡበት ነገር ይሆናል። የፍቅር አጋራችሁ ይህን በሰማ ጊዜ የማታውቁት ሰው ነው የሚሆንባችሁ። ይህን ነገር ባታወሩ መልካም ነው። ከዛ ውጭ ደግሞ ሁለተኛ ክብራችሁን ታጣላችሁ። የዛን የፍቅር አጋራችሁን ብቻ ሳይሆን የእናንተንም ክብር ታጣላችሁ። ስለዚህ ለምን ብላችሁ ነው ሚስጥር የምታወሩት? ምን መፍትሄ ሊያመጣላችሁ? ከእናንተ ውጭ መፍትሄ ሊያመጣላችሁ የሚችል የለም። ክብራችሁንም ጠብቁ። የራሳችሁ የሆነ ባውንደሪ፣ ቀይ መስመር የምታሰምሩት ቀይ መስመር ይኑራችሁ። እንኳን አይደለም ለሌላ ሰው ለጓደኛ አይደለም ለፍቅረኛችሁ ራሱ የምታወሩትና የማታወሩት ነገር መለየት አለበት። ለምሳሌ የሆነ ቀን የሄዳችሁ በከፋችሁ ቀን እናቴ እኮ ክፉ ናት፣ አባቴ እኮ እንደዚህ ብሎኝ፣ ወንድሜ እንደዚህ ነው እያላችሁ አትናገሩ። በቃ መናገር ካለባችሁ ራሱ መልካም ነገር፣ የሆነ ደስ የሚል የሚያቀራርብ ነገር እንጂ ያ ካለፈ በኋላ ጓደኛችሁ ወይም የፍቅር አጋራችሁ የሚያስታውሰው ያን መጥፎ ነገር ነው። አይ ደግሞ ያንቺ ቤተሰቦች ደግሞ ያንተ ቤተሰቦች እንደዚህ ምናምን ነው የሚሉት። ራሳችሁን አታውርዱ። የሆነ ቀይ መስመር ይኑራችሁ። አትናገሩ። ሚስጥራችሁን በአግባቡ መያዝ መቻል አለባችሁ። ሁለተኛው ደግሞ በፍጹም ማድረግ የሌለባችሁ ራሳችሁን ዝቅ ማድረግ። ምናልባት እናንተ የሚሰማችሁን የውስጣችሁን እያያችሁ የሆነ በዕለት በተሰማችሁ ችግር ራሳችሁ ዝቅ የምታደርጉ ከሆነ ወይኔ እኮ አልችልም፣ አንተ ደግፈኝ፣ ብቻዬን መቆም አልችልም፣ አንቺ እንትን ካላልሽ፣ እንደዚህ አትበሉ። ራሳችሁን ችላችሁ እንደምትቆሙ ማወቅ አለበት የፍቅር አጋራችሁ። ማንም ሰው ደካማ ሰው ጋር መኖር አይፈልግም። ራስን ችሎ መቆም፣ በራስ መተማመን፣ የራስን ነገር ደግሞ በደንብ አድርጎ ማውጣት መቻል እንጂ ራሳችሁን ዝቅ አድርጋችሁ ከታያችሁ ጢባ ጢቤ ነው የሚጫወትባችሁ ማንም ሰው ቢሆን ማለት ነው። ራስን ዝቅ አድርጎ ማየት ትልቅ ጥፋት ነው። ከባድ ነገር ሊያመጣባችሁ ይችላል። በህይወታችሁ እስከ መለየት የሚያደርስ ችግር ያስከትልባችኋል። እስከ መለየት ባያደርሳችሁ እንኳን በህይወታችሁ አብራችሁ ስትኖሩ እናንተ ዝቅ አድርጎ የመመልከት የሆነ በሞራል የማዳሸቅ ነገር ይመጣባችኋል። ራሳችሁን ዝቅ አድርጋችሁ በፍጹም አትመልከቱ። ሶስተኛውና ማድረግ የሌለባችሁ ደግሞ ከትዳር በፊት ወሲብ መጀመር። ምናልባት ይህንን እንደየግል አስተያየታችሁ ልታዩ ትችላላችሁ። ሁሉም ችግር አለበት እያልኩ አይደለም። በዛ ውስጥ ጋር ወይም ጓደኛ ፍጹም ይሆናል ብሎ ማሰብ ነው። ከዚህ ላይ አንዳንዴ ፍቅር ስትጀምሩ ወይም ከፍቅር አጋራችሁ ጋር አብራችሁ ስትኖሩ የሆነች ነገር ትንሽዬ ነገር ሲፈጠር ከባድ ችግር የሚፈጥርባችሁ ፍጹም ይሆናል ብሎ ማሰብ ነው። ሁሉም ሰው ሁሉንም ነገር አሟልቶ ሊገኝ አይችልም። አንዳንድ ክፍተቶች አሉ። እነሱን አምኖ መቀበል እንጂ እሱ እኮ ትክክል ነው፣ እሱ እኮ አይሳሳትም እያሉ ማሰብ የሆነ ቀን ከባድ ጉዳትን እንድታስተናግዱ ያደርጋቸዋል። ያንን ሰው በአንጻሩ ማየት ይሳሳታል፣ ያ ነገር ይስተካከላል፣ ሰው አይደለ ብሎ ማሰብ ትልቅ ነገር ያመጣላቸዋል። አምስተኛውና የመጨረሻው ፍቅረኛሞች የሚሰሩት ከባድ ስህተት ይቅር አለማለት ነው። ይቅርታ ማድረግ ለፍቅረኛ ብቻ ሳይሆን ለቤተሰብ፣ ለጓደኛ፣ ለማታውቁትም አንድ ቀን ለምታውቁት ሰው ራሱ ምንም ቢሆን ይቅርታ ትልቅ ንዴትን፣ ትልቅ ብስጭትን ያበርዳል። ይቅርታ አለማድረግ በጣም አለማወቅ ነው። ምንም ሆነ ምንም በተለይ ፍቅረኛ ስትሆኑ፣ አብራችሁ ስትኖሩ፣ ስትዋደዱ፣ ስትተሳሰቡ በየጊዜው የሆነ ክፍተት ሊፈጠር ይችላል። ምክንያቱም ከምታፈቅሩት ሰው ጋር ነው የሆነ በየጊዜው ችግር ሊፈጠርባችሁ የሚችል ትንሹ ነገር ብዙ ሊሆን የሚችል እናንተ ምንድነው የምታደርጉት? ከባድ ችግር ተፈጠረ ማለት ተለያያችሁ ወይም የማትፈልጉት ነገር ተፈጠረ ማለት አይደለም። ችግር ይፈጠራል፣ ግን
ችግራችሁን ይቅርታ በማለት መድፈን መቻል አለባችሁ። ስለዚህ ይቅርታ በማለት ከባድ ችግሮችን ማለፍ፣ ከባድ ፈተናዎችን ማለፍ ይቻላል። አጥፍታችሁም ሆነ ሌሎች አጥፍተው እናንተ ይቅርታ በማለት ስበሩት ያንን ነገር፣ ሁሉም ነገር ይስተካከላል። ይቅር ካላላችሁ ግን በልህ ሁሉም ሰው በልህ ወደፊት እያለ ችግር እየጨመራችሁ ትመጣላችሁ። ምንም የሚቀረፍ ነገር የለም። ይቅርታ በማለት የፍቅር አጋራችሁን ልብ አክሙ። የትኛውንም ነገር ቢሆን ምንም ጥፋት ቢሆን በይቅርታ ይመለሳል። ይቅር አድርጉላቸው፣ ህይወታችሁን ሴቭ አድርጉላለሁ። አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ።